ይህንን አዋጅ አወጀላቸው። ሰላም ለእናንተ ይሁን አላቸው። ስለነሱ የተወጋ እጆቹን ስለነሱ የተወጋ ጎኑን አሳያቸው። እነሱም ባዩት ነገር አረፉ ይለናል። እግዚአብሔር ከጥላው በታች ያሳርፈን። ሰላም ለእናንተ ይሁን። የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ ይህን ቃል እናገኘዋለን። በእርግጥ ሰላም ለእናንተ ይሁን የሚለውን የመጽሐፍ ቅዱስ ክፍል አንደበተ ርቱዕ በሆኑ መምህሮቻችሁ ተምራችሁ ሊሆን ይችላል። ነገር ግን የእግዚአብሔር ቃል አያረጅም፣ አድሮ አዲስ ነው። ዛሬም በእኔ ቃል ልትሰሙ ትችላላችሁ። ነገም ጸጋ በበዛላቸው መምህራን፣ በታላላቅ መምህራን መናገር በሚችሉ መደመጥ በሚችሉ መምህራን ትሰሙታላችሁ። የእግዚአብሔር ቃል ሁሉ ጊዜ አዲስ ነው። ስለዚህ ዛሬም ሰላም ለእናንተ ይሁን በሚል መሪ ቃል ለተወሰነ ደቂቃ ነው የምንማማረውና እግዚአብሔር ከሁላችን ጋር ይሁን። ይህን ኃይለ ቃል በዛሬው ዕለት መታሰቢያ አንስተን እንድንማማር የተናገረውና ያስተማረው የሰራዊት ሁሉ ጌታ የሆነ ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ በአባቱ ፈቃድ በሥጋ ማርያም ተገልጦ መርገመ ሥጋችንንና መርገመ ነፍሳችንን አጥፍቶ ድህነታችንን ያወጀልን ከኛ ኃጢአትና በደል በላይ እጅግ ምሕረቱና ቸርነቱ የበዛ የሁላችን የሰማይ አምላክና አባት እግዚእነ ኢየሱስ ክርስቶስ ነው የተናገረው። ክብር ምስጋና ለእርሱ ይሁን። እንግዲህ ይህ ቅዱስ ቃል በዛሬው ዕለት እንደነገርኳችሁ አንስተን እንድንማማር በመንፈስ ቅዱስ ተመርቶ የጻፈልን ከ72ቱ አርድእት መካከል እንደ አንድ የሚቆጠር ሐዋርያው ቅዱስ ሉቃስ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ቃሉን የጻፈልን ቅዱስ ሉቃስ ነው። ቅዱስ ሉቃስ እንደሚታወቀው ወደዚህ መንፈሳዊ ጥሪ ከመጠራቱ በፊት መጽሐፍ ቅዱስን ከመጻፉ በፊት ቤተሰቡንና ሕይወቱን የሚያስተዳድረው እንስሳትን በማከም በሚያገኘው ገንዘብ ነበር። ምን አልኳችሁ? የከብት ሐኪም ነበር ማለት ነው ባጭሩ። ወደዚህ ቅዱስ አጠራር ከመጠራቱ በፊት ከዕለታት በአንደኛው ቀን ግን ቅዱስ ቃሉን የልዑል እግዚአብሔር ፈቃድ ሆኖ ከምንም ይልቅ ክቡሩን የሰው ልጅ በቅዱስ ቃሉ እንዲያክም እግዚአብሔር ጠራ። እግዚአብሔር በቸርነቱ ሁላችንንም ወደ ቅዱስ ቤቱ እንዲጠራን በጎ ፈቃዱ ይሁን። ቅዱስ ሉቃስ ቃሉን የጻፈው ለመጀመሪያ ጊዜ በጽር ቋንቋ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ወደ ሰማይ ባረገ በ21ኛው ዓመት እንደሆነ አባቶቻችን ጽፈውልናል። ቅዱስ ሉቃስ ከኤማሁስ ወደ ኢየሩሳሌም 60 ኪሎ ሜትር ያህል አቋርጦ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ኢየሩሳሌም በተባለች የሰላም ከተማ ስለተፈጸመበት ግፍ፣ ስለተፈጸመበት አሰቃቂ ግድያ እያወራና እየተነጋገረ የተጓዘ ታላቅ ሐዋርያ ሉቃስና ቀለዮጳ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደነገርኳችሁ ላይ ስለ ጣሉት ተስፋና እንዲሁም ኢየሩሳሌም ድረስ ደክመው የደከሙበትን እውነትም አግኝተው ዳግም በተመለሱ ጊዜ ስለተሰጣቸው ታላቅ ሰላም እንዲህ በማለት ይጽፋል። ከቃሉ ጋር ናችሁ? አዎ። እንዲህ በማለት ይጽፋል። ስለተሰጣቸው ሰላም፣ ስላገኙት ሰላም የሰው ልጅ ረጅም ርቀት ባለ መንገድ ሂዶ ተስፋ ሊያጣ ይችላል፣ ሊያጉረመርምም ይችላል። ይህን ያህል መንገድ ደክሜ ምንም ተስፋ ሳላገኝ ለድካሜ ዋጋ ሳይከፈለኝ ቀረው ብሎ በብዙ ሊያጉረመርም ይችላል። ኤማሁስ ማነው? ቀለዮጳና ቅዱስ ሉቃስ ግን በክርስቶስ ላይ ስለተደረገው ግፍ አይተውና መርምረው
ሲመለሱ እግዚአብሔር ታላቅ የሆነውን ዕረፍት የሚሰጠውን ሰላም ሰጣቸው። ዳዊት በመዝሙሩ ፍሬ ጻማከ ተሴሰይ ይላል። የድካምህን ዋጋ ብላ ይላል፣ ወይም ታገኛለህ ይላል። እነዚህ ሰዎች ለደከሙበት ድካም ያገኙት ነገር የክርስቶስን ሰላም ነው። የማንን ሰላም አልኳችሁ? የክርስቶስን ሰላም ነው ያገኙት። እኛስ ዛሬ ብንደክም ከክርስቶስ ሰላም በላይ ምን የምናተርፈው ነገር አለ? ነጠላችሁን አደግድጋችሁ ወደዚህ ቅዱስ ስፍራ የምትመጡት የእግዚአብሔርን ሰላም ለማግኘት ነው። ስለ ዘላለማዊ ሕይወት ስላሳሰባችሁ ነው። ስለ ሥጋዊ ጉዳይ አይደለም። በእውነቱ እንዳናሳፍረው እግዚአብሔር ደክመን ስለ ሥጋዊ ጉዳይ ብቻ በእግዚአብሔር ፊት ቁመን እንዳንገኝ አደራላችኋለሁ። ምክንያቱም እኛ ከሞት በኋላ የዘላለማዊ ሕይወትን መውረስ ነው የሚያሳስበን። እናንተ የአባቴ ቡሩካን ዓለም ከተፈጠረበት ሰዓት ጀምሮ የተዘጋጀላችሁን መንግሥት ትወርሱ ዘንድ ወደ እኔ ኑ የሚለውን የምስጋና ቃል መስማት ነው የምንፈልገው። እውነት ሐሰት ክርስቲያኖች፣ እውነት ነው። ይህ ነው የሚያሳስበን። ነግደን ስለምናተርፈው ጉዳይ አይደለም። ለፍተን ጥረን ስለምናገኘው ገንዘብ ጉዳይ አይደለም። በእግዚአብሔር ፊት የሚያቆመን የእግዚአብሔርን ሰላም ለማግኘት ነው። ሰላም ሲኖር የሰው ልጅ መውጣት መግባት ይችላል። የሚገዳደረው ነገር አይኖርም። እነዚህ ሁለቱም ሰዎች በክርስቶስ ላይ የተደረገውን ግፍ እንደነገርኳችሁ፣ ይህ ግፍ ምንድን ነው ልትሉኝ ትችላላችሁ። እድሜ ዘመናችሁን ስትሰሙት የኖራችሁት ግፍ ነው የተፈጸመው። እውር ስላበራ በባዶ ግንባር ላይ ዓይን ስለፈጠረ ወገኖች፣ ክርስቶስ በባዶ ግንባር ላይ ዓይን ፈጥሯል። የሞተውን አስነስቷል፣ ሽባውን ተርትሯል፣ ጎባጣውን አቅንቷል፣ ደካሞችን አበርትቷል። ሰማይ ጣራቸው፣ ምድር ፍራሻቸው፣ ድንጋይ ትራሳቸው ሆነው ምሕረትን እየተጠባበቁ ያሉትን ከሰው ተገለው በመቃብር ስፍራ የሚኖሩትን ክርስቶስ አቅፎ በጥላው ስር አሳርፏቸዋል። ይህንን በጎ ስራ ስለሰራ በጎ ስራ ለምን ሰራህ ተብሎ ነው ግፍ የተፈጸመበት። ከዚህ የበለጠ ግፍ ምን አለ? ይህንን ነው እነሱ እያሰላሰሉና እያወሩ ረጅሙን መንገድ የሚሄዱት። እንዴት ያለ ግፍ ተፈጸመበት! እውር ስላበራ እንዴት ዓይኑን አጠፉት! ደካማውን ስላበረታ እንዴት ደካማ አደረጉት! እንዴት ገረፉት! እንዴት ሰቀሉት! እንዴት ገደሉት! እያሉ ነው የሚያወሩት ወገኖቼ። ማንና ማን? ቅዱስ ሉቃስና ቀለዮጳ ይባላሉ። እና 60 ኪሎ ሜትር የሚያህል ርቀት ነበረ ከኤማሁስ ኢየሩሳሌም ቅዱስ መጽሐፍ እንደሚነግረን። ይህንን እያወሩ ሲሄዱ በመሃል መድኃኒታችን ኢየሱስ ክርስቶስ አብሯቸው ይሄድ ነበረ። ወገኖች እናንተ ስለ እግዚአብሔር ጉዳይ አውሩ፣ ስለ እግዚአብሔር ጉዳይ አስቡ እንጂ እርሱ ሳታዩት ከጎናችሁ ይከተላችኋል። አንደበታችን መልካም የሆነውን ቃል ይናገር እንጂ ክርስቶስን ሳናየው በሥጋይ በመንፈስ ይከተለናል። አስተውሉ። 1-2 ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ እንዳለው በሁለቱ ሰዎች መካከል መድኃኒት ክርስቶስ ተገኘ። እነሱ ግን አላወቁትም። ያወራሉ። ስለምንድን ነው የምታወሩ? ስለማን ነው የምትከራከሩ አላቸው። ቀረብ ብሎ እንደ ርሁቅ ብእሲ እንደ ደካማ ሰው ቀረብ ብሎ ጠየቃቸው። አንተ ለኢየሩሳሌም እንግዳ ነህ እንዴ ያሉት። በኢየሩሳሌም ላይ የተፈጸመውን ግፍ አልሰማህም እንዴ ያሉት። እሱማ ግፍ የተፈጸመበት እኮ ነው። ስለ እኔና ስለ እናንተ ኃጢአትና በደል መርገመ ሥጋችንንና መርገመ ነፍሳችንን ሊያጠፋ ያለ ኃጢአቱ ያለ በደሉ ተከሶ መስቀል ላይ የተሰቀለ ነው። በሁለት ወንበዴዎች መካከል አንገቱን የደፋ ነው እኛ ቀና እንድንል፣ የሾህ አክሊል የደፋ ነው እኛ የብርሃን ዘውድ እንድንደፋ፣ እርቃኑን የተሰቀለ ነው እኛ በጸጋ እንድንከብር፣ እኛ ከፍ እንድንል እሱ ዝቅ ያለ ነው። በትህትና የጠራን አምላክ ነው። እርሱ አብሯቸው እያወራ ይሄዳል። አያችሁ፣ እነዚህ ሰዎች
የሚማር ቁጭ ብሎ እንደናንተ የሚማር ሰው ስለሌለ ነው እንጂ የሚያወሩት ወሬ ንግግሩ ስብከት ነበር። እንዴት እንዲህ አይነት ግፍ ይፈጸማል እያሉ እያወሩ ነበረ፣ እየተነጋገሩ ነበረ። ክርስቶስ ግን በመካከላቸው ተገኘ። በመካከላችን መድኃኒዓለም ይገኝ። ጸብና ክርክሩ፣ ጥላቻው ሁሉ ከኛ እንዲርቅ እግዚአብሔር ይርዳ። የእግዚአብሔር መንፈስ በእኔና በእናንተ መካከል ሲሆን ዘረኝነት ይጠፋል፣ አድመኝነት ይጠፋል፣ በጎነት ብቻ ይታያል ወገኖቼ። እና ይህንን እየተነጋገሩ ሲሄዱ ነበረ። መንገዱ በጣም ሩቅ ስለነበረ በቀለዮጳ ቤት አደሩ። እባክህ መንገዱ ሩቅ ስለሆነ ፀሐይም ስለጨለመች በእኛ ቤት እደር አሉትና መድኃኒዓለም አብሯቸው አደረ። መድኃኒዓለም ከሁላችን ጋር ይደር። እሱ በበራችን ቆሞ በራችንን ያንኳኳል። ድምፁን ሰምተን ብንከፍትለት ቤታችን ይገባል። አብሮን ይበላል፣ አብሮን ይጠጣል። ጥሎን የማይበላ አምላክ፣ በባዶ የማይተወን አምላክ ነው እርሱ። ድሃውን ድሃ ነው ብሎ የማይንቀው፣ ባለጸጋውን ባለጸጋ ነው ብሎ የማያከብረው፣ ሁሉ በእጁ ሁሉ በደጁ የሆነ በአንድ ዓይኑ የሚያየን የሚመለከተን፣ ሁላችንንም ከፍ ዝቅ የማያደርገን ያከበረን እርሱ ነው። እርሱ ከኛ ጋር ይሁን። አሜን በሉ። ግድ የለም እግዚአብሔር ከኛ ጋር ይሁን። አብሯቸው አደረ እና የሚበላ ቀረበ። ያን የሚበላ ነገር ባረከው፣ ቆረሰው። እንኩ ብሉ አለና ሰጣቸው። ያን የተባረከውን ሲበሉ ዓይናቸው ተከፈተ ይላል። ምናቸው ተከፈተ? ዓይናችንን የከፈተ እግዚአብሔር ስሙ የተመሰገነ ይሁን። አታመሰግኑትም እንዴ? እኛ እኮ የሥጋ ዓይን ስለተገጠመልን ነው እኮ የተለያዩ በኃጢአትና በበደል የወደቁ ነገሮችን የምናየው። ጆሮአችን እኮ ሐሜትን የሚሰማው ስላልተባረከ ነው። ስላልተባረከ እግዚአብሔር ጆሮአችንን መባረክ ሲጀምር ቀን ከሌሊት የእግዚአብሔርን ቃል ማዳመጥ እንጀምራለን። እግዚአብሔር ዓይናችንን ሲባርክ እግዚአብሔርን የምንመለከት ሰዎች እንሆናለን። አዎ እግዚአብሔር ከኛ ከተለየ ግን አስቸጋሪ ነው ወገኖቼ። መውደቃችን አስቸጋሪ ነው። እንዳንወድቅ ብርቱ እንድንሆን እግዚአብሔር ይርዳል። እና ያንን ሲሰጣቸው ዓይናቸው ተከፈተ፣ አዩት፣ ግን ከመካከላቸው ተሰወረ ይላል። እነዚህ ሰዎች ተስፋ አጥተው ነበረ ከኢየሩሳሌም የተመለሱ አይደለ? ዓይናቸው ከበራ በኋላ ክርስቶስ መሆኑን ካወቁት በኋላ ግን የምስራቹን ለመስበክ ደግሞ እንደገና ወደ ኢየሩሳሌም ተመለሱ ይላል። ወደ ኢየሩሳሌም ሲመለሱ 11ዱን ሐዋርያት አገኟቸው። አንዱ አጋንንት የገባበት ሰይጣን የገባበት ዲያብሎስ የተባለው ማን ነው? በዮሐንስ ወንጌል ዲያብሎስ ተብሎ ስም የተሰጠው ይሁዳ ከነሱ ስለተለየ 11 ሐዋርያት ነበሩ። እነሱ ጋር ሄደው ተነጋገሩ። እነሆ እንጀራውን ቆርሶ ሲሰጠን እሱ መሆኑን አወቅነው። እነሱም ቅዱሳን ሐዋርያትም ደስ እያላቸው ለስምዖን ታይቷል፣ እነሆ ሕያው ነው፣ ከሙታን ተነስቷል እያሉ እርስ በርስ ሲያወሩ የሰላም አምላክ ክርስቶስ በመካከላቸው እንደገና ተገኘና ሰላም ለእናንተ ይሁን አላቸው። ሰላሙን የሰጠን አምላካችን ስሙ የተመሰገነ ይሁን። እናንተ ሰላም ቀላል ነገር መሰላችሁ? እኔ አሁን ለእናንተ እንደው በእድሜ ልጅ ልሆን ይችላለሁ። ለእናንተ እንዴት ስለ ሰላም እነግራችኋለሁ? አባቶቼ ያሳለፋችሁት ዘመን እኮ እኔ እዚህ ቁሜ ከምሰብከው ወንጌል በላይ ሕይወታችሁ ያስተማራችሁ አባቶች አላችሁ። ምክንያቱም ሰው በዩኒቨርሲቲ ገብቶ አይደለም ትምህርት የሚቀስመው፣ ከሕይወቱም ይማራል። እናንተ ያሳለፋችሁት እኔ ከምቀባጠረው በላይ ነው ወገኖች። ከወንጌል አይበልጥም፣ ግን እኔ ከምናገረው በላይ ነው ወገኖች። ሰላም ለሰው ልጅ አስፈላጊ ነው። ደግሞ የማን ሰላም? የዓለም ሰላም አይደለም፣ የክርስቶስ ሰላም። እንዴት እረፍትን ይሰጣል መሰላችሁ? እንዴት ጭንቀትን ያስወግዳል መሰላችሁ? በአእምሮ ተጨንቀው ለነበሩ ቅዱሳን ሐዋርያት ሰላም ለእናንተ ይሁን ሲላቸው የጠፋው ሰላማቸው ተመለሰ፣ የራቀው ሰላማቸው ተመለሰ። ደስ ተሰኙ። የተወጋ እጁን አሳያቸው፣ የተወጋ ጎኑን አሳያቸው።
ይሄው ስለ እናንተ የተወጋሁት መንፈስ እንዳይመስላችሁ። መንፈስ ሥጋና አጥንት የለውም፣ እኔ ነኝ። በቀራንዮ እያያችሁኝ የተሰቀልኩ እኔ ነኝ አላቸው። ያ የጠፋው ሰላማቸውን መለሰ። ሰላሙን ለሁላችን ያድላል። በዚህ በዮሐንስ ወንጌል በምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ ይላል። እግዚአብሔር ሰላሙን ይስጥ። ሰላሜን እሰጣችኋለሁ፣ ሰላሜ እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። የዓለም ሰላም አንዴ ጥቁር አንዴ ቀይ ሲሆን፣ አንዴ ብርሃን አንዴ ጨለማ ሲሆን፣ አቤት ዓለም የምትሰጠን ሰላም ስንደሰትበት ስናዝንበት ዕድሜ ዘመናችን፣ ስንሰርቅ ስናዝን ዕድሜ ዘመናችንን እንኖራለን። ዕድሜ ዘመናችንን በተድላና በደስታ የምንኖረው ግን የእግዚአብሔር ሰላም ነው። ይህንን ሰላም ሰጣቸው፣ አረፉ፣ እፎይ አሉ። አዎ የሚያሳርፈው የእግዚአብሔር ሰላም ነው ወገኖቼ። ከሁከት ወጥተን ከዘረኝነት ወጥተን በሕያው አምላክ በእግዚአብሔር ጥላ ስር በሰላሙ እንድናርፍ እግዚአብሔር በቸርነቱ ይርዳል። እግዚአብሔር የሰላም አምላክ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። አንዳንዶች እግዚአብሔርን ያከበሩ እየመሰላቸው ሰላምን ሲያጡ እንመለከታለን። በጎረቤት በማህበራዊ ኑሮ ሲጨቃጨቁ፣ እንደው ሲነጋገሩ፣ ሲበሻሸቁ ዕድሜ ዘመናቸውን ይኖራል። እግዚአብሔርን ያከበርን እየመሰላቸው በአንዲት ደካማ ላይ ሲጠቋቆሙ፣ በአንድ ደካማ ላይ ሲጠቋቆሙ እናያለን ወገኖች። እግዚአብሔር አይከብርም በዚህ። እግዚአብሔር የሚከብረው በእውነተኛ ሰላም ነው። ዛሬ ሰላም ሲባል ሰላምታ መሰጣጣቱ በሙሉ የውሸት ሆኗል። እንደው ሰላም አደራችሁ ሲባልም የውሸት ሆኗል። አንዳንዴ ዝም ብሎ ከከንፈር ያልዘለለ ከልብ የሌለ ሆኗል። እውነተኛውን ሰላም እግዚአብሔር ያድለን። የሰላም አለቃ ክርስቶስ ነው። በነቢዩ በኢሳይያስ ትንቢት ላይ እንደተነገረ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል። የሰላም አለቃችን ክርስቶስን እንድንከተል እግዚአብሔር በቸርነቱ ይርዳል። ይህ የወንጌል ቃል እንግዲህ ከዛሬ ጀምሮ ምናልባት ሰርክ ጉባኤ ካለ እስከሚመጣው ሳምንት ድረስ የምንማረው ስለሆነ ለኔ በዚህ ይበቃል። የራቀውን አቅርቦ የረቀቀውን አጉልቶ ያስተማረን የመከረን የአባቶቻችን